ሰላም የቀለም ዲዛይን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ቤቱን ሰብስክራይብ በማድረግ ጀምሩ። ዛሬ የተለያዩ ልብሶችን እናያለን። ለትንሽ ጊዜያት ከቀረጻ ትንሽ ጠፍተን ነበር። ያው የጥምቀትና የሰርግ ወቅት ስለነበር ትንሽ የስራ ጫና ስለነበር ለቀረጻ ጊዜ ስላላገኘን ነው። ከዚህ በኋላ በየሳምንቱ ሁሌም ቪዲዮአችንን ታገኛላችሁ። እያያችሁ ሀሳብ አስተያየት ለምትሰጡን፣ ለምታዙን፣ ኦርደር ለምስራችን ለምትወዱሉ በጣም እናመሰግናለን። ዛሬ እንደተለመደው የተወሰኑ ነዶዎችንና ሽፎኖችን አሳያችኋለሁ። አብራችን ቆዩ። እሺ አሁን መጀመሪያ የምናየው ያው ሁሌ እንደተለመደው ከሰፊ ነዶ ነው የምንጀምር። ይሄ የምታዩት ትልቅ የሚባል ነዶ ነው። ላይት ደመቅ ያለ ላይት ግሪን ነው። እዚህ ጋር ወርቀ ዘብ አለው፣ ነጭ ሻይን አለው፣ ጥቁር አለው። በተለይ ለቀይ ሰው እና ለቀይ ዳማ ለሚባል አይነት ስኪን ከለር ላለው ሰው በጣም ሪኮመንድ የሚደረግ የሚያደምቅ ልብስ ነው። እናቶች ቢያደርጉት ለማታ ፕሮግራምም ለቀንም መሆን ይችላል። በጣም የሚያምር ቆንጆ ወጣ ያለ ያልተለመደ አይነት ነገር አዲስ ነገር ለምትወዱ ቆንጆ ልብስ ነው። ይሄ ልብስ ተሰርቶ አልቆለት ዋጋ 18,000 ብር ነው። ነጠላው በጣም ትልቅ ነው። ለምታዩት በጣም የሚያምር ቆንጆ ግሬስ ያለው ልብስ ነው። ዋጋ 18,000 ብር ነው። ኦርደር አድርጉ። ፈርጥም ገብቶብለት በፈለጋችሁት ዲዛይን መሰራት ይችላል። ከወገብ በላይ ሁሌ እንደተለመደው በመረጣችሁት ወይም ከሰውነት ቅርጻችሁ ጋር በሚሄድ በፍሪ ሳይዝም በሸፒም መሰራት ይችላል። ነዶ ሁሌ እንደምላችሁ ሁለት አይና መነን ነው። ጽድት ያለ ቆንጆ ልስልስ ያለ ስኳር ያልበዛበት ድርቅ ያላለ ቆንጆ ነው። ገበር በፈለጋችሁት በቤጅም በነጭም መሰራት ይችላል። ትወዱታላችሁ። ቆንጆ ልብስ ነው። ለእናቶቻችሁ ለብታሰሩት በጣም የሚያስመርቅ ቆንጆ አሪፍ ልብስ ነው። ኦርደር አድርጉን። በቀጣይ የምናየው ደግሞ ትልቅ አይባል መካከለኛ የሚባል አይነት ነዶ ነው። ይሄ እንደምታዩት ዲፕ ጠቆር ያለ ጎመኔ ነው። እዚህ ጋር ነጭ ሲልቨር አለው። የዲዛይን አጣጣሉ በጣም የሚያምር ፍሬሙ እንደምታዩት ነው። በጣም ቆንጆ ልብስ ነው። በጣም የሚያምር ከስር ጎመኔ ሻይን ውስውስ አለው። እሱ የተለየ ውበት ይሰጠዋል። ጥልፉንም የሚያሳምረው ነው። ፈርጥም ለምትፈልጉ ፈርጥ አሁን ብዙ ሰው እየለመደው ነው። ነዶ ላይም ፈርጥ ጣል ጣል ብሎበት መሰራት ሰዎች እየለመዱት ስለሆነ በሱም አይነት መሰራት ይችላል። ሁሌ እንደምላችሁ ጽድት ያለ ሁለት አይና መነን ነው። የአርቡ ሰፊ ነው። ሲገጣጠም ዙሪያውን በጣም ትልቅ ልብስ ነው የሚሆነው። ነጠላው ለማጣፊያ አያንስም። በጣም ትልቅ ነጠላ ነው። እንደምታዩት ቆንጆ ልብስ ነው። ግሪን ነገር የምትወዱ ጎመኔ ነገር የምትወዱ ምርጫችሁ የምታደርጉት ይመስለኛል። ይሄ ልብስ ተሰርቶ አልቆለት ዋጋ 22,000 ብር ነው። በጣም የሚያምር ቆንጆ ግሬስ ያለው ልብስ ነው። እንደምታዩት ነው እንግዲህ በጣም ቆንጆ ልብስ ነው። ያምራል። ኦርደር አድርጉን። ቆንጆ አድርገን በምትፈልጉት ከወገብ በላይ በማንኛውም ዲዛይን ሰርተን ቆንጆ አድርገን እናስረክባችኋለን። ዋጋ 22,000 ብር። ኦርደር አድርጉ። ቀጣይ ደግሞ የምናየው የምታምር ሎሚ ከለር የምትመስል በጣም ቆንጆ ላይት ግሪን ነች። እንደምታዩት ዲዛይኑ በጣም ቆንጆ የሚያምር ዲዛይን አጣጣሉ። እዚህ ጋር ደረጃ አለው። እዚህ ጋር ውስጡ ላይ ፈርጥ ገብቶበት መሰራት ይችላል። ከዚህ በፊትም ሰርተናት ነበር። ችሉስ በጣም ነው የሚያምረው ሲሰራ። እዚህ ነዶው ላይም ከፈለጋችሁ እዚህ ክፍቱ ውስጥ ላይም መሆን ይችላል። እዚህ ጋር መስቀል ጣል ጣል እንደምትፈልጉት ጥልፍ መሆንም ይችላል። በጣም ቆንጆ ልብስ ነው። እንግዲህ አንዳንድ ልብስ ዝም ብሎ ማየት ነው። በጣም ቆንጆ የሚያምር ነው። ለእናቶች በተለይ ሪኮመንድ የማረገው ልብስ ነው። እኔ በበኩሌ ሲሰራ በጣም ያምራል። ቆንጆ ልብስ ነው። ተሰርቶ አልቆለት ይሄ ልብስ ዋጋ 20,000 ብር ነው። በጣም ቆንጆ ልብስ ነው። ከወገብ በላይ በተለመደው በፈለጋችሁ ዲዛይን መሰራት ይችላል። ነጠላው ለማጣፊያ አያንስም። ወርደ ሰፊ ነው። በጣም ትልቅ ነጠላ አለው። ቤተክርስቲያን ማጣጥሎ ለመልበስ የሚሆን ልብስ ነው። ቆንጆ ልብስ ነው። ኦርደር አድርጉን። ዋጋ 20,000 ብር። እሺ በቀጣይ የምናየው ይሄ በጣም የሚያምር ዲዛይኑ እንደምታዩት የሌለው ከሌለ ፐርፕል አለው፣ ቢጫ አለው፣ ውሃ ሰማያዊ አለው። በጣም የሚያምር ቆንጆ ዲዛይኑም ብዙ ጊዜ አሁን ይሄ ኬሻ ስራ የሚባለው አይነት ልብስ ነው። ቶሎ ቶሎም አይመጡም እነዚህ ልብሶች ወይ በትዕዛዝ ካልሆነ። በጣም ቆንጆ የሚያዘንጥ ልብስ ነው። እንደምታዩት ዲዛይን አጣጣሉ አርት ነው የሚመስል በጣም ነው የሚያምር። ይሄን ልብስ ተሰርቶ አልቆለት ዋጋ 17,000 ብር ነው። ነጠላው እንደምታዩት አነስ ብሎ ሙሉ ዲዛይን ነው የገባለት። የተቀነሰ ዲዛይን የለውም። በጣም የሚያምር ጽድት ያለ ሁለት አይና መነን ነው። የመነኑ ጥራት እንደምታዩት ነው። ልስልስ ያለ ቆንጆ መነን ነው። ለማንኛውም ፕሮግራም
መሆን የሚችል ልብስ ነው። ለክርስትና፣ ለማጀቢያ፣ ለሰርግ፣ ለመልስ መሆን ይችላል። ቀለል ላለ ፕሮግራም መሆን የሚችል ልብስ ነው። ኦርደር አድርጉ። ዋጋ 17 ሺህ ብር ነው። ቆንጆ አድርገን ሰርተን እናስረክባችኋለን። እንደምታዩት ነው። በጣም የሚያምር ልብስ ነው። ትወዱታላችሁ። እሺ በቀጣይ የምናየው ይሄ የምታዩት በጣም የሚያምር 90 ቁጥር የሆነ ብዙ ጊዜ 90 ቁጥር ክሩ ይጠፋል፣ ያስቸግራል። ግን በጣም የሚወደድ ልብስ ነው። እንደምታዩት ፈርስም ብዙ የሌለው በጣም ጽድት ያለ ሽመናው ቆንጆ የሆነ ልብስ ነው። ቬጅ አለው፣ ወርቀ ዘብ ሻይን አለው። በጣም የሚያምር ቆንጆ ልብስ ናት። እቺ ልብስ ተሰርቶ አልቆለት ዋጋ 16500 ብር ነው። ሙሉ ዲዛይኑ ተቀንሶ ነው የገባለት። እዚህ የተቀነሰ ዲዛይን የለውም። ጠበብ ብሎ የገባ ነው። ነጠላው በጣም ትልቅ ነው። ጽድት ያለ ሁለት አይና መነን ነው። በዳብልም በሲንግልም መሰራት ይችላል እንደናንተ ፍላጎት። በጣም የሚያምር ልብስ ነው። ዲዛይኑ ለቀለበት ፕሮግራም፣ ለማጀቢያ፣ ለክርስትና፣ ለቤተ ክርስቲያን ለማጀቢያ፣ ለማንኛውም ፕሮግራም መሆን የሚችል ነው። እንትን የማይመርጥ ልብስ ነው። የትም ብታረጉት መደረግ የሚችል በጣም ቆንጆ ልብስ ነው። ትወዱታላችሁ። ዋጋ 16500 ብር ነው። ኦርደር አርጉን። በቆንጆ ዲዛይን ከወገብ በላይ ምንም ልዩነት ሳይኖረው በጥንቃቄ ቆንጆ ነው። በጥልፍ ይሰራል። በእጅም በሲንጀር መሰራት ይችላል። እንደምታዩት በጣም የሚያምር ነጠላ ነው ያለው። ትወዱታላችሁ። ኦርደር አርጉን። ዋጋ 16500 ብር። አሁንም የምናያት መካከለኛ ግሪን ነገር ለምትወዱ፣ ብርቱካናማ ለምትወዱ፣ ሁሉንም አይነት ከለር የያዘ በጣም የምታምር መካከለኛ ጥለት የሚባል አይነት ነው። ቅልል ያለች የትም መደረግ የምትችል ሲምፕል ልብስ ናት፣ ግን በጣም የሚያምር ልብስ ነው። ይሄ ልብስ ሁለት አይና መነን ነው። ጽድት ያለ ቆንጆ ልብስ ነው። በማንኛውም ዲዛይን በወራጅም ከወገብ በላይ ዲዛይን መሰራት ይችላል። ይሄ ልብስ ተሰርቶ አልቆለት ዋጋ 14000 ብር ነው። አርበ ሰፊ ነው። ሲገጣጠም በጣም ቆንጆ ነው የሚሆነው። ይሄ ልብስ ተሰርቶ አልቆለት ዋጋ 14000 ብር ነው። ኦርደር አድርጉን። ትወዱታላችሁ። በጣም የምታምር ቆንጆ ሲምፕል ልብስ ነች። ኦርደር አድርጉን። ቀጫጭን ነዶም እያላችሁኝ ስለሆነ ነው። ነጠላውን ሁሌም የማሳያችሁ ለማጣፊያ አንሳሎይ ስለምትሉኝ ነው። በጣም ሰፊ ነው። እንደምታዩት ትልቅ ነጠላ ነው። ለእናቶችም ለወጣቶችም ለማጀቢያም በግሩፕ መደረግ የሚችል ልብስ ነው። በጣም ቆንጆ የሚያደምቅ ለማንኛውም ስኪን ታይፕ መሆን የሚችል የሚያምር ቆንጆ ልብስ ነው። ኦርደር አድርጉን። ቆንጆ አድርገን ሰርተን በሰዓቱ እናስረክባቸዋለን። እሺ አሁን ደግሞ የምናየው ይሄ ቀይ መደብ ያለው በጣም የምታምር መካከለኛ የምትባል አይነት ልብስ ነች። በጣም ቆንጆ ናት። ቀይ ከለር ብዙ ጊዜ ኮንፊደንት የሆኑ ሰዎች የሚመርጡት ልብስ ነው ይባላል። ቀይ ከለር ምርጫቸው የሚያደርጉ ሰዎች በራስ መተማመን አላቸው ይባላል። ይሄ ልብስ የብዙዎች ምርጫ ነው። ቀይ ልብስ እዚህ ጋር ወርቀ ዘብ ሻይንም ስላለው ለማንኛውም ሰው መሆን የሚችል ልብስ ነው። ያደምቃል ሲሰራ። ቅልል ላለ ፕሮግራም፣ ለምሳ ግብዣም፣ ለምንም የትም ብታረጉት መደረግ የሚችል ልብስ ነው። በወራጅም ከወገብ በላይ አንገት እና እጅ ብቻ እንዲህ ጥልፍ ኖሮት መሰራት ይችላል። እንዳልኳችሁ ሁሌም ከሰውነታችሁ ጋር የሚሄደውን ሪኮመንድ የምናደርጋችሁም ነገር ይኖራል። በእናንተ ምርጫም በፈለጋችሁ ዲዛይን መስራት እንችላለን። በጣም የምታምር ቆንጆ ሲምፕል ልብስ ነች። መካከለኛ ልብስ አሳይን እያላችሁኝ ስለነበር ነው። ይሄ በጣም የምታምር ልብስ ነች። ሁለት አይና መነን ነው። ከወገብ ታች እንዳልኳችሁ ገበር በፈለጋችሁት በነጭም በቤጅም መሰራት ይችላል። ትወዱታላችሁ። ይህ ልብስ ተሰርቶ አልቆለት ዋጋ 12000 ብር ነው። እንዳልኳችሁ የጎደለ ነገር የለውም። ነጠላ ላይ ሙሉ ዲዛይኑ የገባለት ነው። ለማጣፊያ አንስም አርበ ሰፊ ናቸው። ሲገጣጠሙ ትልቅ ልብስ ነው የሚሆኑት። በጣም ቆንጆ ነው የሚሆኑ። አበሻ ልብስ ዝንክት ሲል አርቡ ሰፋ ሲል የተለየ ውበት ስለሚኖረው አርበ ጠባብ ብዙም አንይዝም። በጣም ቆንጆ ልብስ ነው። ትወዱታላችሁ። ዋጋ 12000 ብር ነው። ስክሪንሾት እያደረጋችሁ ያዛችሁ ላኩልን። በቆንጆ ስራ ሰርተን በሰዓቱ እናስረክባችኋለን። እሺ ቀጣይ የምናየው ዛሬ መካከለኛ ጥለት ነው። በዛ ያደረግነው ሎሚ ከለር ነው። ከስር እንደምታዩት ቢጫ ሻይን ወርቀ ዘብ አለው። 90 ቁጥር አለው። ዲዛይን አጣጣሉ ያልተለመደ ቀለል ያለ ሲምፕል ልብስ ነች። ጸጥ ያለ ነገር ለምትወዱ፣ ብዙ ደመቅ ያለ ነገር የማትወዱ ሰዎች ምርጫችሁ የምታደርጉት ይመስለኛል። በጣም የምታምር ቆንጆ ነጠላ አለው። ይሄ ልብስ ተሰርቶ አልቆለት ዋጋ 15000 ብር ነው። ሁሌ እንደምላችሁ ጽድት ያለ ሁለት አይና መነን በቆንጆ ዲዛይን ከወገብ በላይ በፈለጋችሁት መሰራት ይችላል። እዚህ ጋር ፈርጥም ገብቶበት መሰራት ይችላል። የበለጠ ትንሽ ደመቅ ይበል ከተባለ እዚህ እንደምታዩት ዲዛይኑ ላይ ፈርጥ ማስገባት እንችላለን። ትወዱታላችሁ። ቆንጆ ልብስ ነው። የማይረብሽ 40 ጾምም እየመጣ ነው።
ለቤተ ክርስቲያን መሆን የምትችል ልብስ ነች። የትም ማድረግ የምትችሉት ነው። ሲምፕል ዝም ያለ ግን ኤሌጋንት ሉክ ያለው ልብስ ነው። ትወዱታላችሁ። ስክሪንሾት እያደረጋችሁ ቴሌግራም ቻናል አለን፣ እዛም ላይ ብትልኩልን ዋትስአፕም ሁሉም ስላለን እናስቀምጥላችኋለን። እዛ ጋር ብትልኩልን ቆንጆ አድርገን ሰርተን እናስረክባችኋለን። ዋጋ 15000 ብር ነው። አርበ ሰፊ ነው። ቆንጆ ልብስ ነው። ኦርደር አድርጉን። ቀጣይ ደግሞ የምናየው ይሄ ትንሽ ለየት ያለ ማቴሪያል ነው። መነን አይደለም፣ በተለምዶ ሞራ ብለን የምንጠራው አይነት ልብስ ነው። ወይነ ጠጅ ከለር ነው ያለው። ነጭ ነው ጣል ያለበት። በጣም የሚያምር ዲዛይን ነው። 5 አርብ ነው። አንዳንዴ ለየት ያለ ነገር ምን ይብዬ ነው እንደዚህ የምታዩት ውስጥ ላይ ያለው በደንብ ምትት ያለ ስለሆነ ይበተናል ብለን የማንሰጋበት ቆንጆ ጽድት ያለ ሽመና ነው። ይሄ ልብስ ተሰርቶ አልቆለት ዋጋ 12500 ብር ነው። ነጠላው እንደምታዩት ለማጣፊያ አያንስም። በጣም ትልቅ ነጠላ አለው። ማሳየት ይቻላል። እንደዚህ ትልቅ ነው ነጠላው። ተገጥሞ ሲሰፋ ቆንጆ ነው የሚሆነው። ከወገብ በላይም በራሱ በዚሁ በሞራው ማቴሪያል የራሱ የሽመና ስላለው በዛ ነው የምንሰራላችሁ። ቆንጆ ልብስ ነው። ትወዱታላችሁ። በተለይ እናቶች ብዙ ጊዜ ምርጫቸው ያደርጉታል። አንዳንድ ከስተመርም ጠይቃችሁ ስለነበር ነው ዛሬ ያሳየኋችሁ። ይሄ ልብስ ተሰርቶ አልቆለት ዋጋ 12500 ብር ነው። 5 አርብ ነው። በጣም ሰፊ ነው የሚሆነው ሲሰራ። አንገትና እጅ ተጠልፎ መሆን ይችላል። በወራጅም እንደ ከስተመር ፍላጎት በሁሉም መሰራት ይችላል። ስክሪንሾት አድርጋችሁ ላኩልን። ኦርደር አድርጉ። ትወዱታላችሁ። ቆንጆ ልብስ ነው። አዘዙ። ቀጥሎ የምናየው ይሄ የምታዩት ደረጃ ልብስ ነው። ዛሬ አናበዛም፣ ደረጃ የተወሰነ እናያለን። ይሄ ልብስ እንደምታዩት እዚህ ጋር 8 ቁጥር አለው። ቬጅ አለው። በጣም የሚያምር ዲዛይን አጣጣሉ ቆንጆ የሆነ ልብስ ነው። ደረጃ ብዙ ለማትወዱ ሁሌ እንደምለው ይሄ ተቀንሶ መሰራት ይችላል። ሽመናው በጣም ትልቅ ስለሆነ ቁመትም ስለማያጠር ይሄ ተቀንሶለት መሰራት ይችላል። እዚህ ውስጥ ላይ ፈርጥም ገብቶለት መሰራት ይችላል። ጥልፍም መሆን ይችላል። እሱ እንደ ከስተመር ፍላጎት ነው። በፈለጋችሁት ማዘዝ ትችላላችሁ። ደረጃውን ለምትፈልጉ ሳይቀነስም እዚህ ጋርና እዚህ ጋር ፈርጥም ገብቶለት ያለ ፈርጥም እንደናንተ ምርጫና ፍላጎት መሰራት ይችላል። ለሁሉም ሰው መሆን የሚችል ለወጣትም ለትልልቅ ሰው መሆን የሚችል የእድሜ ገደብ የለውም። ለማንኛውም ፕሮግራም መሆን የሚችል ቆንጆ የሚያምር ልብስ ነው። ይሄ ልብስ ተሰርቶ አልቆለት ዋጋ 15000 ብር ነው። አርበ ሰፊ ነው። ሲገጣጠም በጣም ትልቅ ነው የሚሆነው። ነጠላቸው እንደምታዩት በጣም ትልቅ ነው። ለማጣፊያም የማያንስ ቆንጆ በታጥፎ በሲንግሉም መደረግ የሚችል ሲፈለግም እንደ ለቤተ ክርስቲያንም አጣጥሎ መልበስ የሚቻል ነው። ሙሉ ዲዛይኑን የገባለት ቆንጆ ልብስ ነው። እዚህ ማሳየት ይቻላል። ትወዱታላችሁ። ቆንጆ ልብስ ነው። በጣም አርበ ሰፊ ነው። እንደምታዩት በጣም የሚያምር ልብስ ነው። ኦርደር አድርጉን። ስክሪንሾት እያደረጋችሁ እንደተለመደው ላኩልን። ቆንጆ አድርገን ሰርተን እናስረክባለን። አመሰግናለን። እሺ ቀጥሎ የምናየው አሁንም ደረጃ ልብስ ነው የምናየው። በጣም ዝም ያለ ነገር ግን በጣም የሚያምር ነገር ለምትወዱ ሰዎች ምርጫችሁ የሚሆን ይመስለኛል። እዚህ ጋር እንደምታዩት ዲዛይን አጣጣሉ በጣም ነው የሚያምረው። እነዚህ ቢጫ ወርቀ ዘቦቹ ፈርጥ ነው የሚመስሉት። ብዙም ማዳመቂያ የማይፈልግ ቆንጆ ልብስ ነው። እንደተለመደው ደረጃ ብዙም አትወዱ አንዱ ደረጃ ተቀንሶ መሰራት የሚችል ልብስ ነው። እንደዚህ መሆን ይችላል። እዚህ ጋርም እንደምላችሁ ሁሌ ብትፈልጉ ፈርጥ ብትፈልጉ ጥልፍም ሆኖ መሰራት ይችላል። ደረጃውን እንደምትፈልጉ ደግሞ እንዲህም በጣም የሚያምር ልብስ ነው። አይቀነስ ደረጃ ይቀነስልን ለምትሉ ተቀንሶ መሰራት ይችላል። በጣም ቆንጆ ልብስ ነው። እች ልብስ እጄ ላይ 2 ፍሬ አለን። እህትማማች ጓደኛማቾች ብትመጡ በማች መደረግ የሚችል ልብስ ነው። ከወገብ በላይ ዲዛይን እንደተለመደው በመረጣችሁት ነው። ጽድት ያለ 2 አይና መነን። የመነን ጥራት አያሳስብም። አሁን ብዙ ጊዜ ከስተመርም ስለሚጠይቀን ነው ስናጥበው እንትን ሆነብን ልብሱ ምናምን የሚል አንዳንድ ቦታም ስለሚያጋጥማቸው ነው። ጽድት ያለ 2 አይና መነን ቆንጆ መነን ነው። እንደምታዩት አያሳስብም። ወስዳችሁም ቆንጆ ፊድባክ ለሰጣችሁንም እያመሰገንኩኝ ዛሬ እነዚህን ነው ይዤላችሁ የመጣው። ይሄ ልብስ ተሰርቶ አልቆለት ዋጋ 12000 ብር ነው። ኦርደር አድርጉ። የሹፎኖች፣ የሲንጀር ጥልፎች፣ የፈትል ልብሶች ሁሉንም አይነት ስራ ስለምንሰራ ማንኛውንም አይነት ልብስ ከፈለጋችሁ ኦርደር አድርጉን። ከኛ ውጭም የወደዳችኋት ፎቶን ብትልኩልን ማንኛውንም አይነት የፈርጥ ልብስ ማዘዝ ትችላላችሁ። በዚህ አጋጣሚ ልንገራችሁ ብዬ ነው። ኮሜንት ላይም ኢንቦክስም እያደረጉ ስለሚጠይቁኝ ነው። ሽፎኖችን አሳይኝ እያላችሁ ነበርና በደንብ እንዲታይ ዛሬ እንደዚህ ላሳያችሁ ብዬ ነው። ይሄ ስቶክ ናቸው። እነዚህ
ጽድት ያሉ ኳሊቲያቸውን የጠበቁ ኦሪጂናል ስቶኮች ናቸው። ከ3 ተኩል ጀምሮ 4 ሜትር በ6 በ5 ሜትር በፈለጋችሁት እንሰራላችኋለን። እንደተለመደው የፈለጋችሁትን አይነት ዲዛይን አሰፋፍ ብትልኩልን በምትፈልጉት በምርጫችሁ መሰራት ይችላል። ኦርደር አድርጉ። እንዲሁ ካሜራ ላይ አልታየንም ስላላችሁኝ እና የካሜራ ኢፌክትን ትንሽ ስለሚያስቸግር እንዲታያቸው ነው። ዋጋቸው ተመጣጣኝ ነው። በጣም ቆንጆ እቃዎች ናቸው። የወደዳችኋቸውም በሜትር ስለሆነ በዚህን ያህል ሜትር ብትሉን ዋጋ አውጥተን እንነግራችኋለን። ቴሌግራም ላይም ዋትስአፕ፣ ኢሞ ላይም የፈለጋችሁት ላይም ኮንታክት አድርጉን። ስክሪንሾት አድርጋችሁ መላክ ትችላላችሁ። ይሄ ቡኒ ከለር ለምትወዱ ሰዎች ምርጫችሁ የምታደርጉት ይመስለኛል። ይሄም ስቶክ ነው። ኦሪጂናል ስቶኮች ናቸው። ሁሌ እንደምላችሁ ኮፒ እዚህ ቤት አይመጣም። በጣም የሚያምር የምትወዱት ልብስ ነው። በቤጅም በነጭም ገበር መሰራት ይችላል። ዲዛይን በፈለጋችሁት በምትፈልጉት እስከ 6 ሜትር ባለው በፈለጋችሁት መስራት እንችላለን። ስክሪንሾት አድርጋችሁ ያዙ። ከወደዳችሁት ላኩልን። ቆንጆ አድርገን ሰርተን ልክላችኋለን። ምርጫችሁ ስለምታደርጉ እናመሰግናለን። ሲሰሩ በጣም ነው የሚያምሩት እነዚህ ልብሶች። ይሄ ደግሞ ሳተን ነው። ሳተን ሽፎኖች እንደምታውቁት ብዙ አይነት ነው ያሉ። አገረኛ ሳተኖችም አሉ። እነዚህ ግን የውጭ በጣም ጽድት ያሉ ቆንጆ ሬድሜድ ነው የሚመስሉት። ብዙ ጊዜ ያልተለመዱ ናቸው። እነዚህ ወጣ ያለ ነገር ለምትወዱ ከተለመዱት አይነት ሳተኖች ለየት የሚል የምትወዱ ሲደረግ ውድቅ ይላል። ሰውነት ላይ በጣም ያምራል። ከ3 ተኩል ጀምሮ በ4 ሜትር በ5 ሜትር በ6 ሜትር እንደ ፍላጎታችሁ ኦርደር ማድረግ ትችላላችሁ። በጣም የሚያምር ቆንጆ ልብስ ነው። ትወዱታላችሁ። ኦርደር አድርጉን። ስክሪንሾት ያደረጋችሁ ላኩልን። ዋጋ አውጥተን እነግራችኋለን። አመሰግናለን። ለሁሉም ሰዓታችን ሰጣችሁ ስለቆያችሁ አመሰግናለሁኝ። በቀጣይ ሳምንት እንገናኛለን። ቻው።